አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይም ኢንሻአላህ ለቻናሉ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። እስኪ ዛሬ በዋትስአፕ በብዙ ጊዜ ያኔ ሰሞኑን ማለት ነው ሰሞኑን ብዙ ልጆች የአምስት ሊትር ዘይት እንደዚሁ ደግሞ 10 ኪሎ ዱቄት 25 ኪሎም በቃ የዘይትና የዱቄት ዋጋ እየጠየቃችሁኝ ነው። ኢንሻአላ በዚሁ ዛሬ ያው ገበያም ትንሽ ግብይት አድርጌያለሁ እና በዚሁ አጋጣሚ ለእናንተም ዋጋውን ላሳውቃችሁ ብዬ ነው። በነገራችን ላይ በአሁኑ ሰዓት እንኳን ዋጋው ጠዋት የተወራው ለከሰዓት ራሱ እያሰጋ ነው፣ እንኳን አይደለም 3 ቀን 4 ቀን ጨምሮ ማለት ነው። ለማንኛውም ርቀቱ ያን ያህል አይደለም፣ የመቶ የአምሳ ርቀት ስለሆነ ያው ያለበት ተጨባጭ የዛሬውን ከተናገርኩ ደግሞ በምታዙ ሰዓት ያለውን ሁኔታ ቀንሶም ከሆነ ጨምሮም ከሆነ እንረዳዳለን ማለት ነው። ግን የዛውን አካባቢው ዋጋ ማወቁ ኸይር ነው ብዬ ስላሰብኩ ነው። እና ውዴቶቼ ኢንሻአላ ያው ከ20 ሊትር ብጀምር አሁን ላይ ያለበት ዋጋ 5600 ብር 20 ሊትር ማለት ነው። 25 ሊትር ትሉኛላችሁ እህቶቼ፣ 25 ሊትር በጣም ቆየ እኮ ከጠፋ እሱ አይመጣም ማለት ነው። እና ምርቱ ቆሟል መሰለኝ ወደኛ መጥቶ አያውቅም እስካሁን ድረስ በጣም ቆይቷል። እና 20 ሊትር ነው አሁን እየተገበያየንበት ያለ ነው። 20 ሊትር አሁን ላይ ያለው ዋጋ 5600 ነው። የነገውን ከነገ ወዲያ ያለውን አላሁ አለም ማለት ነው። እስካሁን ባለው ግን 5600 ነው። በነገራችን ላይ የዘይት ገበያ ይጠናል። ያኔ አንዴ ከፍ አንዴ ዝቅ ነው የሚለው ማለት ነው። ባለበት አይቆምም። ከዛ ደግሞ 5 ሊትር 1650 ብር ነው። 1650 ብር። ከዛ 10 ኪሎ ዱቄት 1200 1150 ነው። ሁለት አይነት ዱቄት ስለሆነ ነው። ከዛ ደግሞ 25 ኪሎ ያው 2750 ነው። 50 ኪሎ ደግሞ 5600 እና 5400 ሁለት አይነት ዱቄት ስላለ ነው። በነገራችን ላይ ይሄኛው እንትን የተበላሸ ዱቄት ምናምን ሆኖ አይደለም፣ ግን አንደኛ አመጣጡ ስለሚለያይ ነው። ሁለተኛ ነገር ደግሞ ትንሽ ይሄኛው በንጣት በለጥ ስለሚያደርግ ነው እንጂ ሁለቱም ዱቄት አሪፍ ነው እላቸዋለሁ። ሌላው ይሄ 5 ሊትር ዘይት እንግዲህ እኔ የገዛሁት 20 ሊትር ነው። 20 ሊትር ነው የምገዛው ምን ጊዜ ቢሆን። ለምን ጎማው ያጋደኛል። ዘይት ያው ሁልጊዜ ስለምንጠቀመው ጎማው ለውሃ መቅጃ ምናምን ለምናምን ነገር ስለሚያጋድ ነው እላቸዋለሁ። ያኔ ለውሃ ጀሪካ ያጋድናል። ካልፈለጋችሁም ደግሞ አጠራቅማችሁ ራሱ መሸጥ ይቻላል ማለት ነው። ግን እኔ ለውሃ ስለምፈልገው ያው ዘይቱን መግዛቴ ስለማይቀር እያልኩኝ 20 ሊትር ነው የምገዛው። ቶቶለም ሲሆን ደግሞ ይረሳልም ገበያ እንዲህ ስራ ለሚበዛበት ሰው አስቤዛ ሲያልቅ ቶቶል እንትን ለማለት ይረሳልና አንድ ጊዜ ከተገዛ ግን ወቅት ይሰጣል ማለት ነው ሀባይብ። እና ይህ 5 ሊትር ደግሞ ዘይት አለው፣ ግን እንትን ብሎብኝ ነው ፈንድቶ። ያኔ እኛ ያው ከሱቃችን ያለው ዘይት ዱቄት እንደዚህ ነው። ብዙ ጊዜ ጎማዎች ሲወርዱ ከመኪና ይፈነዳሉ እና እነዚህ ስለፈነዱ ስለማይሸጡ ያኔ ትንሹም ቢሆን ከፈነዳ ጎማው ሳካኝ ሆነ ማለት ነው። ዘይቱ ቢፈስም ባይፈስም ለሰውም ለመሸጥ ከባድ ነው እና ወደዚህ ልገለብጠው ነው ያመጣሁት እላችኋለሁ። ያው ግን ዋጋውን በዚሁ አጋጣሚ እንድሰራላችሁ ያው ልነግራችሁ ፈልጌ ነው እላችኋለሁ። እንግዲህ ዛሬ ገበያ ገብይቼ ነበር። በጣም ነው ገበያ የጨማመረው። እኔ ይህንን ሱቅ ላይ ነው የገዛሁት። በፊት አሁን ይህን ሀሊብ 1150 ብር ነበር የምገዛው። አሁን ደግሞ 1300 ብር ነው የገዛሁት እና በጣም ነው ቶቶ ላይ የጨመረው ማለት ነው። ሱብሃንአላህ ለምን እንደሆነ አላውቅም። 1300 ነው። ምን ያህል እንትን አይልም። ይሄ ሂሎ የሚለው ነው። ትንሿ ናት ኦልባይቱ። ከዚህ በታች ትንሽ አለ የመጨረሻ። እቺ ደግሞ ሁለተኛዋ ናት።
ይችን ቢሆን አቆይም። ያኔ ኒዶ የሚለው ነው ደግሞ በጣም የተወደደው። ኒዶ የሚለው በጣም ውድ ነው፣ ግን ኒዶ የሚለው አይዘለቅም ሲጀመር ማለት በጣም የተጋነነ ዋጋ ነው። ይህን ሰሞን እንኳን ጠይቄ አላውቅም፣ ምክንያቱም ከኦቨር በላይ ሲሆን ዋጋው ይሄ ይሻላል ብዬ ነው ይህን የምገዛው ማለት ነው። ከዛ ደግሞ የጨመረውን የኔ ሁኔታውን ላሳውቃችሁ ነው። የጨመረው በዘይት እና ዱቄት እንኳ በዛው ነው። በአንዳንድ ነገር ብቻ ሳይሆን በሁሉም ነገር ነው የጨመረው። ሀታ እንዲሁ ምናምን ሳይቀር ሁሉም ነገር እንዲጨመረ ላሳውቃችሁ ነው። በነገራችን ላይ ያኔ እንደዚህ በቃ እቃ ሳልገዛ ጨመረ ምናምን ብላችሁ እናንተ ደግሞ እንዳታስቡ፣ ሀሳብ እንዳይገባችሁ። ምክንያቱም ከሱ ራሱ ብሩን ብታስቀምጡት ኢትዮጵያ ተልኮ የተቀመጠ ብር ነው ውል የማይሰራው። እዚህ ልካችሁት እዚህ መቀመጥ የለበትም ብር። ያኔ ለሀዣ ነው እንጂ መላክ ከሱ ብታስቀምጡት ነው አሪፉ። ምክንያቱም ከሱ ሲጨምር ነው ምንዛሬ ሲጨምር፣ ዶላር ሲጨምር ነው እዚህ እቃ የሚጨምረው እና ብር ያለ አግባብ እዚህ ልካችሁ እዚህ መቀመጥ የለበትም። ከሱ ይቀመጥ። እቃ እንኳን ባትገዙ እየጨመረን ቢሄድ ከሱ ራሱ አላላኩ እየጨመረ ስለሚሄድ ችግር የለውም፣ አያሳስብም። ግን እዚህ ብሩ ተልኮ እዚህ ሲቆይ በጣም ያስጠላል። እና አሁን ዳይፐሩን ዳይፐር ይሄ ዶክተሬስ የሚለው አንደኛው ነው። ያኔ እኔ የሚስማማኝ በቃ ይሄ ነው። እስካሁን ድረስ ለልጅ ሳስጠቀመው ይሄን ነው አሪፉ፣ እስካሁን ከጀረኳቸው ማለት ነው። 3 ቁጥር ነው። 36 ሀባ ነው በውስጡ የሚይዘው። ስንት መሰላችሁ የገዛሁት? ዛሬ 650 ብር። እስከ ዛሬ ደግሞ 550 600 550 ነበረ እና አሁን 650 ብር ዛሬ ማለት ነው። እና ሁሉ ነገር ቀጥ ቀጥ እያለ ነው የሚሄደው። አላህ ስቶር ኢንሻአላህ ለስፋን ተለውላችንም ሰላም አላህ ያድርገን፣ ሀገራችንን አላህ ሰላም ያድርግልን ነው ዋናው ነገር። የኑሮ ሁኔታ ደግሞ እንደ ነገሩ እንደ ሁኔታ ይኖራል። ሀገር ሰላም ይሁን፣ ጤንነት አላህ ይስጠን እላችኋለሁ። አብሽሩልኝ፣ አበረታቱኝ። ቪዲዮውን ኢንሻአላህ እስከ መጨረሻው እዩልኝ እና ይህንን ይመስላችኋለሁ። እንግዲህ ዳይፐር ውስጥ ደግሞ ለልጆቹ ስጦታ ነው መሰል ሶፍት ይሰጡናል ማለት ነው። ምን እንደተሰራው ልንገራችሁ። በባለፈው ያኔ ምን ጊዜም ዳይፐሩ ጋር ለካ እንደዚህ ይሰጡናል፣ ግን እኔ ቶሎ የችኮላን ፍትት እያደረኩ ምዝዝ ስለሆነ አላየውም፣ ይወድቃል። ያኔ እንደዚህ ብዙ ጊዜ አገኛለሁ ይችን ሶፍት። የማንን ሶፍት ነው? በቃ ሌላ እኔ ማንን ሶፍት እያመጣሽ ነው እላታለሁ። ከዛ እኔ ያላየሁም የኔ አይደለም። ከድርንም ስጠይቀው የማንን ሶፍት ይሄ አንተ ነው እንዴ ስለወራ አይደለኝም እያጠራቀምኩ ማን ጥሎ ነው ይሄን ሶፍት የመጣ እንግዲህ እየጣለ ነው ምናምን እያልኩኝ ከዛ አሁን 1 2 3 ዳይፐር ስገዛ መጨረሻ ላይ እንደዚህ ሳነሳ ለልጁ ላለብስ እያየሁት አሁን ላይ ተላመድኩት እላቸዋለሁ። እና ምን ጊዜም እቺን ሶፍት ጣል ያደርጉልናል ውስጥ ላይ ማለት ነው። አንዳንዶቹ ደግሞ ኦሞ አላቸው። ግን ይሄ ዳይፐሩ እስካሁን ድረስ የሚመች ዳይፐር ይሄ ነው እና ይሄን ይመስላላችሁ። እንግዲህ አበረታቱኝ፣ አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።